ነገር ፈልጋ ፍታይ አደጋ ነው፣ ወንጀል ነው። ምናልባት ሊያሳምንላት ሊችል ይችላል፣ ግን ወንጀል ነው፣ ኃጢአት ነው። ነቢዩ ዓለይሂ ሰላቱ ወሰላም የቁል አዩመ እምረአትን ሰአለት ጠላቀ ሚን ገይሪ ማ በእሲን ለም ተጅድ ራኢሐተል ጀነ። ምንም ችግርና እንከን በሌለበት ነገር ባለቤቷን አስጨንቃ ፍታኝ 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 አለ የጀነትን መዓዛ አታገኝም አሉ ረሱል ዓለይሂ ሰላቱ ወሰላም። ከባድ ነው፣ ከባድ ነው። ጠንቀቅ በሉ። ከባድ ኃጢአት ወንጀል። በቃ ወይ የጀነትን ሽታ አታገኝም ማለት ወንጀል ነው ማለት ነው። የሆነች አነስ ያለች ኃጢአት አድርጋችሁ እንዳታዩ፣ ወንጀል ነው፣ ኃጢአት ነው። በትንሽ በትልቁ ፍታና አትበሉ። ፍታኝ ልሂድ፣ በቃ ወንዳታ፣ ይኸውልህ ልቀቀኝ፣ ለምንድን ነው ያንተ ጋር የምኖረው? እንደዚህ ነው። እንደው ወከባ በወከባ አታድርጉት። ቤቱ ረጋ ባለ መልኩ ችግር ካለባችሁ፣ ችግር እኮ ካለ ሙቱ፣ በቃ እየፈለጋችሁን ይድረስባችሁ አላለም ሸሪዓ። መፍትሄ አስቀምጦላችኋል። ፍች መጠየቅ ትችላላችሁ ሸሪዓ ባስቀመጠው መልኩ። ይሄንን ግን ነብዩ ናቸው የነገሯቸው። ከውኑሃ ተጥሉብ ጠላቅ ሚን ገይሪ ዒለትን ሸርዕያ ላ የጁዝ። ያለምንም ምክንያት ዝም ብላ ሸርዒ ምክንያት ሳይኖራት ፍች መጠየቅ ክልክል ነው። አልዋጅብ ዐለይሃ ሶብር ወልኢሕቲሳብ፣ አጅር መፈለግ አለባት። ትዳር ልጆች ይኸው ትዳር ሶብርም ይጠይቃል። ትዳር እንዲህ የጀነት ጨፌ ያደርጋችሁ አታስቡ። ትዳር ጠለጥ ያለ በቃ ፏ ያለ ሳሎን የሚመች ቅዝቅዝ ያለ ፏ ያለ እንኳን ተፈጠርኩ የምልበት ሁልጊዜ ምቾት፣ ሁልጊዜ ድሎት፣ በቃ ሁልጊዜ በርገር ገመጣ እንደዛ አይደለም። ትዳር ሶብርም ያስፈልጋል። ጨበጣ ውስጥ ልገቡ ትችላላችሁ፣ ትነጋገራላችሁ። ይናደዳል ሰው ነው ባለሽ፣ በቃ ሊናገርሽ ይችላል። የሚያቆስም ሊናገርሽ ይችላል። አንቺም ብሎ ሊልሽ ይችላል። በቃ ተናዶ ሊናገር ይችላል። እስኪ ሶብር ረጋ አብላችሁ ፍቅር በምትለዋወጡበት ሰዓት ያለውን ሁኔታ ተመልከች። ስትናደጂ አንቺም እኮ ዱንያን እንዴት እንደምታከታተል ያለ ክብሪት እኮ ነው የምትሆኝ። በቃ ጉድ ነው የምትናገሩ ያለው ሁሉ ድሮ አንተ ጋር እኔ አሁን እንደው ብትጠየቁ ማለት ነው ብዙ እህቶች ብትጠየቁ አሁን እንደው አሁን ላይ እንደዚህ ሆነሽ ብታቂ ታገቢኛለሽ? ያ አላህ እንደው የዛን ጊዜ ራሱ ወደ አንተ ያገናኘኝ ያ ሰው ነው እስካሁን የሚገርመኝ የሚሉ እኮ አሉ። እንደዛ አይደለም። ሶብር ይኑር፣ ትዕግስት ይኑራቸው፣ ጽናት ይኑራቸው። ትዕግስት ይፈልጋል ኑሮ ትዕግስት ጽናት ይጠይቃል። የጽናት ሰዎች ሁኑ። በትንሽ በትልቁ ወደ ፍቻ አትሯሯጡ። ፍታኝ አትበል፣ አንቺም አትፎክሪ። አንተም ሰንቲባ አይደለም ዝም ብለህ አትመንዝር። ስለተባልክ ብቻ ቀዝቀዝ በል። በቃ ነቢዩ ዓለይሂ ሰላቱ ወሰላም እንዳዘዙ በቃ ተቀምጠህ ከሆነ ቁም፣ ሂድ፣ ውዱ አድርግ፣ ሶላት ስግድ። በቃ ረጋ በል፣ ተረጋጋ፣ ወጣ በል። እስኪ አትጨቃጨቅ፣ ወንድ ነህ፣ ሲሪየስ ነው። ይህን አይነት ይኑር። የመጀመሪያ የምነግርሽ እህቴ ይሄ አሁን ከተፋታችሁ በኋላ መመላለስ ይቻላል ወይ ወደሚለው፣ አዎ ትችላላችሁ፣ መመላለስ ትችላላችሁ። ባይሆን መመላለስ የማትችሉበት ፍች በኹሉዕ ከሆነ የተፋታችሁት ረጃዕቱ አይልሽም፣ እንደገና ያገባሻል። እደግመዋለሁ። ገንዘብ ሰጠሽው ፍታኝ ይባላሉ በአሁን ሰዓት አይደል? አልፈታም። ለምን? 100 ሺህ ብር ታምጣ 100 ሺህ ብር ታምጣ እያለ ነው ስትባል፣ እኔ የእሱ ኒካህ የእሱ ጓዝ ይልቀቀኝ እንጂ እሰጠዋለሁ 100 ሺህ ብር ይኸውልህ ሰጥቼዋለሁ፣ እሺ ፈትቻለሁ። ትንሽ ቆየትልና ራጃዕቱኪ መልሼሻለሁ ንገሩልኝ ይላል። አይሆንም፣ አትመለስም። የመለከውን ያክል ብትናገር አትመለስም። አለቀ፣ በቃ ሄዳለች። እልቅ ተስማማ፣ ተነጋገር፣ ጠይቅ። ከተስማማችሁ በኋላ እንደገና በኒካህ ታገባለህ። የቁሉ ሸይኹል ኢስላም እብኑ ተይሚያ ረሒመሁላህ ፈጠላቁል ሙጥለቁ ፊ ኪታቢላህ፣ ቁርአን ውስጥ ያለው ፍች የተናወሉ ጠላቅ ለዚ ዩቂዑሁ ዘውጁ ቢገይሪ ዕወድ። ቁርአን ላይ አጠላቁ ብሎ የሚነገረው ልቁ ገለጻ እሱ ፍች ነው። ፈታሁሽ የሚባለው ፍታኝ አለችው፣ እሺ ተስማሙ፣ ፈታሁሽ አለ። ዒዳዋን ትቆጥራለች። የዛን ጊዜ ረጃዕቱ ይላል። ሶስተኛው ካልሆነ የመጨረሻው ካልሆነ በገንዘብ ካልተፋቱ። ነገር ግን ፈተስቡቱ ለሁ ፊህ ረጃ
ረጅዓ ይኖረዋል መልሼሻለሁ ማለት ይችላል። ይሄ ያለ ገንዘብ የፈታው ወማ ካነ ቢዒወድን ፈላ ረጅዓተ ለሁ ፊህ ገንዘብ ከፍላ ከፈታት መልሼሻለሁ ማለት አይችልም። ወለይሰ ሚነ ጠላቅ ልሙጥለቅ ከልቁ ፍች አይቆጠርም። ይሄ ወኢነማ ሁ ፊዳኡን ተፍተዲ ቢህ ልመርአቱ ነፍሳ ምን ዘውጃ ከባሏ ራሷን ነፃነት የምታወጣበት ነው። ገንዘብ ከፍላ ከእስር ቤት ራሷን እንዲያወጣች ነው አሉ። ከማ ተፍተዲ ልአሲረቱ ነፍሳ ምን አስሪያ እስር ቤት የገባይ ሴት ገንዘብ ልክፈላችሁና ልቀቁኝ፣ እሺ ይህን ያህል አምጪ ተብላ እስር ቤት ገንዘብ ከፍላ ራሷን ነፃ እንዲያወጣች ሴት ናት። አሁን በዚህ በገንዘብ የምትፈታ ይሄ እንደውም ፍቻ አይባልም አሉ። ፍቻ አይደለም ፈስኽ ነው የሚባለው ብለው ሸይኹል እስላም መጅሙዕ አልፈታዋቸው ላይ ይሄንን ያስቀምጡታል። ስለዚህ ባል وعلى ذلك يكون ما حصل من هذا الزوج خلعا خلع ነው። አዎ ፍቻ አይደለም خلع ነው። ፈስኽ ይባላል። ይሄ ጦላቅ አይባልም አሉ። ስለዚህ ባል መመለስ ይቻላል በውዴታዋ፣ ካልወደደች ግን መመለስ አይቻልም፣ አይፈቀድም። فإن تراضي على الرجعة فلا بد من عقد جديد بمهر جديد يتفقان عليه። ስለዚህ ምን እያሉ ነው ሸኹ? ከተዋደዱ ሙራጃዓ ማድረግ ረጃዕቱኪ ማለት ይችላል፣ መመላለስ ይችላል። በአዲስ ጋብቻ እንትን ማለት መመላለስ ይችላሉ፣ አዲስ መጋባት ይችላሉ። قال ابن عبد البر رحمه الله تعالى جمهور أهل العلم من ይላሉ لا سبيل له إليها إلا برضا منها እሷ ወዲያ ፈቅዳ ካልሆነ በስተቀር እንጂ መልሻለሁ ማለት አይችልም። እና በኒካህ ጀዲድ በአዲስ ኒካህ በኹሉዕ ከሆነ የተፋታችሁ ከዛ ውጭ ከሆነ ግን ራጃዕቱኪ ማለት ይችላል፣ መልሼሻለሁ ማለት ይችላል፣ መመላለስ ትችላላችሁ። ይህንን በዚህ ትይዙታላችሁ ማለት ነው። ወላሁ አዕለም።